ዴድሊፍት ስትሰሩ ወገባችሁን የሚያማችሁ ከሆነ የቪዲዮ ለእናንተ ነው። በመጀመሪያ ዴድሊፍት ሂንጂንግ ሙቭመንት ነው። ይሄ ማለት የማፈንደድ ሙቭመንት ነው። የስኳቲንግ ሙቭመንት አይደለም። ስለ ስኳት የተሰራ ቪዲዮ አለ፣ ስለ ስኳት ማየት ትችላላችሁ። ስኳቲንግ ማለት ጉልበታችሁን ገፍታችሁ የምትወርዱበት ሙቭመንት ወይም የመቀመጥ አይነት ሙቭመንት ነው። ዴድሊፍት ደግሞ የማፈንደድ ነው። which means መቀመጫችሁን እየገፋችሁ ጉልበታችሁን አንድ ላይ የምታጥፉበት ሙቭመንት ነው ዴድሊፍት ማለት። ከዛ ይሄን ስታደርጉ አንደኛ ደረታችሁ አፕራይት መሆን አለበት፣ ሁለተኛ ይሄ መገፋት አለበት። ኢን ዘ ሚን ታይም ጉልበታችሁ መታጠፍ አለበት። ዩ ዴድሊፍትድ። ከዛ ግን አብዛኛው ሰው የሚሰራው ስህተት ምንድነው? ይሄን ሁሉ ጥሩ ይሰራና ወደ ታች ሲወርድ ይሄ ኪሎ እየራቀ ነው የሚሄደው። ኪሎ ከእናንተ በራቀ ቁጥር ሎወር ባካችሁ ብዙ ሎድ መሸከም የማይችለው ሎወር ባካችሁ ታሸክሙታላችሁ ማለት ነው። ሰጣችሁ ነው ስጪ የሚለውን ፎቶግራፈር አወቃችሁት ሰጣችሁት ማለት ነው ለብረቱ። ያ አንደኛው ምክንያት ነው። ሁለተኛው ደግሞ እንደዛ ስናደርግ ትከሻችን ወይም ሌላው ሰውነታችን የፖስቴሪየር ቼን ሙቭመንት ነው። እሺ ይሄ ማለት የኋላ ማለት እንደዚህ በሙሉ ዴድሊፍት የኋላ በሙሉ ያሰራል። that's why የጀርባ ቀን ላይም የእንትን ቀን ላይም መስራት ትችላላችሁ፣ የእግር ቀን ላይም መስራት ትችላላችሁ የሚባለው። እንደዚህ ስታደርጉ ምን እያደረገ ነው? ከላይ ያለው ሰውነታችሁ ዝም ብሎ ወርዶ ተሸክሞ የመነሳት ሙቭመንት አይደለም። ሌላ ማይክሮ ሜካኒክሶች አሉ መሀል ላይ ሀፕን እያደረጉ ያሉ አይደለም። the first one being እንደዚህ ነው አይደለ? ስታርቲንግ ፖዚሽናችሁ ይሄ ነው የሚሆነው ዴድሊፍት ስታደርጉ። እግራችሁ ይሄኛው መሬቱን እየገፋ you're pushing the floor። ከዚህ ደግሞ ይሄ ደግሞ አያችሁት? you see what's happening እዚህ ጋር ሪትራክት ታደርጋላችሁ። ላታችሁ እዚህ ውስጥ የሆነ ነገር ቢይዝ ብላችሁ አስቡትና አያችሁት? ባፈርጥ በብብቴ ውስጥ የሆነ ነገር ይዤ ያን ነገር ለማፍረጥ ወይም ፕሬሸር ለማድረግ ስሞክር ያለውን ስሜት ብላችሁ አስቡት። you see what it's doing? so ይወርዳላችሁ፣ ስትነሱ ይሄ ይሆናል ማለት ነው። ስለዚህ ይሄኛው it's pulling against it፣ ሪትራክት አድርጋችሁ እግራችሁ ደግሞ ፑሽ እያደረገ ነው መሬቱን ማለት ነው። ይሄ ነው ሙቭመንቱ። ሌላኛው ደግሞ የምትረሱት ነገር ደግሞ ይሄንን አድርጋችሁ ደግሞ የራሳችሁን እንግዲህ ያቀለማችሁ ስተታችሁ። ሌላ የምትረሱት ነገር ደግሞ ምንድነው? ብሬስ አታረጉም። ብሬሲንግ ምንድነው? ብሬሲንግ ማለት አሁን ለዚህ ራሱ ብዙ ነገር ስላላችሁ፣ ግን ብሬሲንግ ማለት አንድ ሰው አየር ይዞ አየሩን ወደ ታች ሲገፋው ማለት ነው አይደለም። ብሬሲንግ ማለት ይሄን እንደዚህ አየር ወደ ታች መግፋት እንደማማጥ ማለት ነው። ሽንት ቤት ገብታችሁ ስታምጡ ያለው ስሜት አለ። አየሩንም ሽታችሁንም ወደ ታች ስትገፉት we call that bracing። so ብሬስ አድርጋችሁ ስሩ። ጀርባችሁ ብቻ ፕሬሸር ላይ እንዳይሆን የሆዳችሁ ግድግዳም ከዚህም አቅፎ እንዲይዛችሁ ስሩ። ብሬሲንግ የሚባለውን ኮንሰፕት ወይም አየር እዚህ ጋር የመያዝና የመግፋት ኮንሰፕቱን ካልተማራችሁ የፈለገ ቤልት ብታስሩ የፈለገ ነገሮችን ብታረጉ ከወገብ በሽተኝነት አትድኑ። ይሄ ቪዲዮ አይ ቲንክ ፓርት 2 ያስፈልገዋል። ትሬኒንግ ፕላን ላይ እና ሚል ፕላን ላይ እንድናግዛችሁ ከፈለገ ያው አካውንታችን እና ደግሞ አይ ዶንት ኖ what to say ግን አካውንቴ ተመቷል። ቪዲዮዬን እያገኛችሁ ያልሆናችሁት ለዛ ነው። ስለዚህ ምንድነው ኮፒ ሊንክ፣ ሼር ታውቁታላችሁ ከኔ በላይ ምን ማድረግ እንዳለባችሁ እነሱን ነገሮች አሉ። Thank you።